ይሁዳ ምን ሪዝን ኖሮት ነው ክርስቶስን የሸጠው? ምንም ተአምራት አግድሎበት ነው ልትል አትችልም። ቃና ዘገሊላ ላይ ጠብቆታል ጊዜ ያልደረሰም ብሎ። ከዛ ሁለተኛ ስልጣን አጎሎበት ነው እንዳትል እንደ ሐዋርያት አጋንንትን ማውጣትና መስደድ እንዲችል ስልጣን ሰጥቶታል። ብር አጥሮት ነው እንዳትል የሙዳይ ምጽዋቱ ጠባቂ ነው። ክብር አሳንሶት ነው እንዳትል እግሩን ያጠበው መጀመሪያ እሱ ነው። አንዳንድ ምንም ሪዝን አልባ የሆኑ ነገሮች ውስጥ ራሳችን ተቀምጠን ሰይጣን አስደረገን እንዲሆንኩኝ እንደዛ ሆንኩኝ ልንል አንችል። እግዚአብሔርም ሲጀመር እኛን እንደ ይሁዳ አሁን ላይ ባለን አኗኗር ምክንያት አልባ የሆነ አኗኗር ነው የሚያኖር። ሁሉም ነገር ሰጥቶ ነው ከዛ በኋላ ኃጢአት የሚሰራው ክፋት የሚሰራው። ለዛ ነው ስናረገውም ስንናገረውም ከምርጫችን የመጣ እንደሆነ እንዳልሆነ ሰይጣን ሊያሳስተን ያመጣው መንገድም እንደሆነ እንዳልሆነ መለየት አለብን። ሙሉ ሕዋሳቶቻችንን ጠብቀን ከኃጢአት ራሳችንን በምንችለው መልኩ ለይተን ከሆነ ያ ሊመጣብን የሚችለው ፈተና ከሰይጣን